ሰላም አለይኩም ወረህመቱላሂ ወበረካቱ። ዛሬ የቡና ሰዓታችንን ስለ ወንዶች ስለ አባት እናወራለን። እንዴት ነሽ ጓደኛዬ? ዛሬ እስቲ የቡና ሰዓታችን ባለፈው ስለ ሴት ልጅ ነበረ እንደውም ያስተላለፍን የነበረው። ስለ አባት ደግሞ ስናስበው ስለ ወንዶች ስናስበው ደግሞ በጣም ብዙ የሚባል ነገር አላቸው፣ ግን ባጭሩ እንገልጽላቸዋለን። እስቲ ስለ ወንዶች ተናገሪ ዛሬ። ስንት ወንዶች አይደል እንደ ሴቶቹን እያስለቀሱ ስንት እያደረጉ ያሉት። ደግሞ ስለ ወንድ ጥሩ ነገር ልታወሪ ነው ዛሬ? ስንት ሴቶች በሚያለቅሱበት ጊዜ ታያቸው፣ እነዛን ወንዶች ታያቸው። እነዚህ ወንዶች ዛሬ እኛ የምናነሳቸው ወንዶች ላይ አይካተቱም። ሴቶቹን የሚያስለቅሱ ለሴት ልጅ ክብር የሌላቸው ለቤታቸው ምንም ነገር ደንታ ማይሰጣቸው ሳይሆን ዛሬ ለምሳሌ ስለ አባት ባነሳ ባለፈው ሴትን ልጅ ምን ያግዳታል፣ ወደ ፈለገችበት ቦታ ለመድረስ ምን ማድረግ ትችላለች የሚለው ነበር ያነሳ ነው። ታስታውሺ እንደሆነ ቪዲዮ ረዘመ። ቲክቶክ በጣም የሚመጥን አልነበረም፣ ብዙ አልታየም። ሆኖም ግን ዛሬ በሴቷ በኩል ከሆነ የምናነሳው ወደ አላማው እንዳይደርስ ብዙ ነገር እንዳያደርግ ወንድ ልጅ የሚያግደው ብዙ ነገር የለም። እድሜ፣ በሽታ፣ አንዳንድ ነገሮች የእጅ ማጠር ካልሆነ በስተቀር ወንድ ልጅ ብዙ ነገር ይሰራል። በጣም ብዙ ነገር ይሰራል እና ብዙ ትላልቅ ነገሮች እንደኛ ጥቅቅን ነገሮች አይደለም የሚያሳስባቸው ወንዶቹን። በአብዛኛው ሀገርን የሚመሩ ወንዶች ናቸው፣ ሴቶች አይደሉም። በጥቂቱ ነው ሊኖሩ ይችላሉ። ትንሽ ባደጉት ሀገር ብዙም እድል ይሰጣቸዋል በጣም ጠንካራ ከሆኑ። ግን ሁሌም ወንዶች የሚሰሩት ከባባድ ነገሮች ናቸው። ሁሉም ነገር ላይ ብትሄጂ፣ ስራ ቦታ ስትሄጂ በጣም ሪስክ የሚያስከፍል ቦታ፣ በጣም ብዙ ጉልበት የሚያስፈልገው ቦታ ይሰራሉ። ምንም ያግዳቸው በአብዛኛው እንደ ሴት ወደኋላ የሚያስቀራቸው ነገር የለም። ያው የራስ ተነሳሽነት ያስፈልጋል በእርግጥ ምንም ነገር ለመስራት። ሴት ልጅ ሴትነቷም አለ። ባለፈው ያነሳናቸው ነገሮች ወደኋላ ሊያስቀሯት ይችላሉ። ወንድ ልጅ ደግሞ አባት መከታ ነው። እንደውም ቤት ውስጥ እንደውም ካሌለ እሱ ቤቱ በጣም ጭር ይላል። አባት መከታ ነው፣ ይኑር። ገብቶሻል? ለቤቱ የሆነ ስርሞሪ ነው አባት ማለት ነው። እና ወንድ ልጅ እህቶቹን ይጠብቃል። ገባሽ? ለምን ዱርዬ አይሆንም? ለምን የፈለገ አይሆንም? ለምን የፈለገ ዱርዬ ቢሆን ታናሾቹም ሆነ ታላቅ ሴቶች ካሉ በአካባቢው ወንዶች ለምሳሌ ክብር ለሴት ከሌላቸው ሰዎች ትንኮሳ ምናምን አይደርስባቸውም። ገባሽ? ይጠብቃቸዋል። ምንም ይሁን ወንድም ይኑር። ገብቶሻል? አባት የፈለገም ድሃ ይሁን ይኑር። ገባሽ? ለምንድን ነው አባት ሲሞት ልጆቹ የቲም ሆኑ፣ ወላጅ አልባ ሆኑ ይባላል? ለምን ይመስልሻል? በጣም ትልቅ ቦታ ስላለው እኮ ነው። ኦቨር ነው፣ ተፈላጊ ነው። አባት መኖር ስላለበት ነው። በቃ አባትም ወንዶች አሁን ሴት ልጅ እህት ነች፣ እናት ነች፣ ልጅ ነች፣ ሚስት ነች አይባልም። ለወንድ ልጅም እንደዛ ነው። ላንቺ ምንድን ነው ባልሽ ላንቺ ምንድን ነው? መከታሽ ነው። አባትሽ ምንድን ነው? የመከታ መከታሽ ነው። ወንድምሽስ የአባትሽን ቦታ ሚይዝ፣ አባትሽ ሲደክመው ሬስፖንሳብል የሚወስድ ነው። ታላቅ ወንድም ቢኖርሽ ታናሽ ወንድም ቢኖርሽ ትደሰቻለሽ፣ ብዙ ነገር አይከፋሽም ወንድም ሲኖርሽ። ገባሽ? ወሳኞች ናቸው። በዙሪያችን ወንዶቹ ወሳኞች ናቸው። ገባሽ? አንቺ ባለትዳር ስትሆኝና ባለትዳር ሳትሆኝ አንድ ነው። ሰው እኮ ያከብርሻል አንቺ ባለትዳር ራሱ ስትሆኝ። ይሄ ማለት ባልሽ ስለኖረ ነው። ቤት ውስጥ ልጆችሽ አባት ሲኖራቸውና ሳይኖራቸው አንድ ነው ስሜቱ አይደለም። የሆነ ነገር ውስጥሽ የሚያርፍ ነገር አለ። ባል ወሳኝ ነው፣ አባት ወሳኝ ነው፣ ወንድም ወሳኝ ነው። ወንድ ልጅስ ወሳኝ አይደለም? በጣም ወሳኝ ነው ወንድ ልጅ። ምንድን ነው የኔ አንበሳ? ወንድ ልጅሽን የኔ አንበሳ ትያለሽ እና ወንድ ልጅሽን ብቻ ነው የኔ አንበሳ ምትይ? ባልሽን አትይው? ባልሽስ ቀድሞ እኮ ነው ከሱ የመጣ። ባልሽ እኮ ከልጅሽ ይቀድማል። የኔ አንበሳ የኔ መከታ አባቴ ነው፣ ከዛ ወንድሜ ነው፣ ከዛ አንቺ ተይ። ወንድምና ባል ምናምን ይሄ የሚያቀራርቡ ሰዎች አልፈልግም። ሁሉም የራሳቸው የሆነ ቦታ አላቸው። ሁሉም የራሳቸው የሆነ ደረጃ አላቸው። ማንንም ከማንም ጋር ማመዛዘን እኔ አልፈልግም። የራሳቸው ቦታ አለኝ እኔ። ገብቶሻል? ወንድሜ አባቴ ነው መከታ፣ የሱ ተከታይ ወንድሜ ነው። ባለቤቴ ደግሞ የራሱ የሆነ ትልቅ ቦታ አለው። ገባሽ? ባለቤቴ ነው እኮ ከምንም ነገር
እንዴት አድርጌ ላስረዳሽ ነው? ወንድ ልጅሽስ ወንድ ልጅ ሲኖርሽ እንዴት ነው? ስንት ዋጋ ከፍለሽለታል? ነገ ወንድ ልጅሽ ለእናቱ ጥብቅና የሚቆም ወንድ ልጅ ማለት ነው። እና ስለ ወንድ ልጅ እንደውም ብዙ ነገር ማውራት ይቻላል። እና ወንድ ልጅ በዙሪያችን አስፈላጊዎች ናቸው። ብዙ ማድረግ ይችላሉ። ብዙ ሪስክ ይወስዳሉ። ብዙ ኃላፊነት ነው የሚሸከሙት እና ብዙ ማድረግ ይችላሉ። ማድረግ የማይችሉት ነገር ጥቂት ጥቃቅን የምንላቸው ነገሮች ናቸው እና ወሳኝ ነው። ወንዶች ደግሞ ያለባቸውን ኃላፊነት መዋጣት መቻል አለባቸው። በጣም ግድ የሌላቸው ሰዎች አሉ። እነዚያ ሰዎች ደግሞ እኔ ማን ነኝ እንዴ ብዙ ነገር እኮ ይጠበቅብኛል ምናምን ማለት አለባቸው። የዛሬ ቪዲዮአችን ይሄን ነበረ። ቪዲዮን ላለማስረዘም ሰላማችሁ ብዝት በል። ሰላም ለዓለም፣ ፍቅር፣ አንድነት ይስጠን። ሰላም አለይኩም ወረህመቱላሂ ወበረካቱ።